የሰው ልጅ የሚኖረው ህልውናውን ለመጠበቅ ነው። ተግባሩ ሁሉ ከህልውናው ጋር ይቆራኛል። የሚበላው የሚጠጣው ለሱስ ወይም ሆዱን ለመሙላት አይደለም። ሌላው ቀርቶ ትዳር የሚመሰርተው ለህልውናው ቀጣይነት ሲል ነው። ሰው ተወልዶ ያድጋል፣ ያረጃል፣ ይሞታል። ዘር ካልተካ ህልውናው ተቋረጠ ማለት ነው። ከወለደ ግን አልሞተም። ይህ ነው ሰምና ወርቁ። የሰው ልጅ ቢጣላ፣ ቢጋደል፣ ቢሳደድ፣ ቢሸሸግ ማሳረጊያው ህልውናው ነው። የተማረው ከተፈጥሮ ነው። አራስ ህፃን ርቦት ቢያለቅስ ህልውናው አይደል? እንኳን ሰው እንስሳትና እጽዋትም ህልውናቸውን ቀጣይነት ያሰላሉ፣ ይቀምራሉ። ያለንበት ጊዜ እጅጉን የሚያስፈራ ይመስላል። ጉልበት ያፈረጠሙ ሰዎች ያዙኝ ልቀቁኝ እያሉ ነው። ዓለም ፈጽሞ እፎይታ አጥታለች። የማቱ ጊዜ ቀርቦ ይሆን ወይ ብለው የሚጠይቁ ጥቂቶች አይደሉም። ቢሆንስ ምን እናመጣለን? ሀብታሞች የውጭ ዓለም ሰዎች ሰማይን የሚያስሱት የከፋቸው ጊዜ ለማምለስ ሳይሆን ይቀራል። ይህ የአሜሪካ መንግስት ወደ ጨረቃ የምትመጥቅ መንኮራኩር እያሰናዳ ነው። በእነ ኒል አርምስትሮንግ ዘመን እንደተደረገው ጨረቃን ረግጦ የመመለስ ተልዕኮ አይደለም። የሰፈራ ጣቢያ ይቀለሳል፣ ሰው ይላካል። ጨረቃ ላይ የተቀመጠው ተመራማሪ ከምድር ጋር መረጃ የሚለዋወጥበት የድምፅና የምስል መገናኛ ለመፈልሰፍ ጥረት የተያያዙ ስለዚህ ነው። ሌሎች የህዋ አካላትም እየተፈተሹ ይገኛሉ። የማምለጫው አማራጭ ግን ሰማይ ብቻ አይደለም። ከርሰ ምድሩም መቆርቆር ተያይዘውታል። እሱም ለድሆች የሚሆን አይደለም። አለመሞት ውድ ዋጋ ይጠይቃል። ይህን መቋቋም የሚችሉት የጠገቡት ሀብታሞች ናቸው። ለእኛ ፈጣሪ ያለን። የሆነው ሆኖ ምን እየተከናወነ እንደሆነ ዘረዝርላቸዋለሁ። እነዚህ የምትመለከቷቸው ሰዎች ግማሽ ሚሊዮን ዶላር የፈሰሰበት ግዙፍ የብረት ሳጥን መሬት ቆፍረው እየቀበሩ ነው። አትላስ የህልውናዊ መጠበቂያ ግንብ የተባሉ ኩባንያ በዓለም ቀዳሚነት ከሚጠቀሱ ምሽግ ቆፋሪ ተቋማት መካከል ነው። በድርጅቱ የሚገነቡ መሸሸጊያ በሁሉም አይነት ጥቃት እንደሚያድን ይነገራል። የኒውክሌር ጦርነት ቢቀሰቀስ እንኳን አትላስን የተጠቀመ ይተርፋል ነው የተባለው። በአሁኑ ዘመን ሰዎች ከሌላው ዘመን በተለየ ሁኔታ ራሳቸውን ከጥፋት ለማዳን እየተዘጋጁ ነው። ለአብነትም አሜሪካ ውስጥ የትኛውም የፖለቲካ ወገን የተወዳጀ ይሻለኛል ያለውን እምነት የተከተለ በሁሉም ፈርጅ የተሰማረው ሰው ስለ ነገ ይጨነቃል። የጥፋቱን ወላፈን ለማምለጥ ይቀምራል፣ ሊመላ ይፈልጋል። አትላስም የሚመረጠው ለዚያ ነው። ነገር ግን የኛ አይነቱ መናጢ ድርጅቱን አይረግጠውም። የድርጅቱ ደንበኞች ከልክ በላይ የናጠጡ ሀብታሞች ናቸው። በቴክሳስ ግዛት ሰልፈር ስፕሪንግስ አጥቢያ የተመሰረተው ግዙፉ አትላስ የምሽግ መገጣጠሚያ ፋብሪካ ለአንድ ስራው ከ20 እስከ 20 ሚሊዮን ዶላር ይጠይቃል። ምሽጉን ሰርቶ ለማጠናቀቅ እስከ 6 ወር ሊፈጅ ይችላል። ወፍራሙ ብላቴና ፓትቦይ ተብሎ የሚጠራው ምሽግ ለአብነት $300,000 ይሸጣል። የምጽአቱን ቀን ለማምለጥ እንዲሰራለት ያዘዘው ገዢ ውስጡ እጅግ ያማረና ቅንጡ እንዲሆን ይፈልጋል። መብራቱ፣ መውጫ መውረጃ ደረጃው፣ ሳሎን፣ መኝታው፣ የውሃ መፍሰሻው ሁሉ በልዩ ጥበብ የተሰናዳ ነው። አትላስ ዛሬ ስራ በዝቶበታል። ትዕዛዝ የሚመጣለት በአናቱ በመሆኑ ገዢዎቹን በየተራ ለማስተናገድ ተገደዋል። እጅግ የታወቁና የከበዱ ሰዎች ናቸው ደጁን የሚጠኑት። ድርጅቱ ታዲያ የሰዎችን የመጀመሪያ ስምና የመኖሪያ ግዛት ከመመዝገብ ውጭ ሌላ መረጃ አይቀበልም። መቼም የተረፈ ሰው ወይ ጠላት አለዚያም ያደበ ዘራፊ አያጣምና አደጋ ላይ እንዳይወድቁ ይጠነቀቅላቸዋል። የሚሰራው ምሽግ የውጭ ቅርጽ እንደሚቀበርበት አካባቢ አፈር ሁኔታ ይወሰናል። ጥልቀቱም ከግምት ውስጥ ይገባል። በበርሜል ቅርጽ የሚሰራው ረዘም ላለ ጥልቀት ይመቻል። ባለ 4 ማዕዘኑ ደግሞ ጨፌው አካባቢ ይመረጣል። የመሸፈኛው ብረት ሙሉ ለሙሉ የአሜሪካን ብረት ያፈራው ማዕድን ነው። ግድግዳው ራሱ ሲዋቀር ከርሰ ምድሩ ሊፈጠርበት የሚችለውን ግፊት እንዲቋቋም ተደርጎ ነው። በይዱ ከውጭም ከውስጥም ስለሚሆን ውሃ ያሰርጋል ተብሎ አይታሰብም። የከርሰ ምድር መሸሸጊያ ትልቁ ጠላት የውሃ መጥለቅለቅ ስለሆነ ቀድሞ አስልቶ ዘዴ መፍጠር ያስፈልጋል። እያንዳንዱ ምሽግ የተፈጥሮም ሆነ የሰው ሰራሽ አደጋ የመቋቋም አቅም ይኖረዋል። የፍሎሪዳው ሽንፍር፣ የካሊፎርኒያ የመሬት ነውጥ፣ የሂውስተን እሳተ ገሞራ ምሽጉን ጥያቄ ውስጥ አይጥሉትም። እሳተ ገሞራ እንዴት ብረት እንደሚያቀልጥ አስቡት። እንግዲህ የከርሰ ምድር መጠለያ የብረት ምሽግ ፍላጎት እየጨመረ ነው። በዓለማችን ላይ አንዳች አዲስ ቀውስ በተፈጠረ ቁጥር ገበያው ይደራል። የሩሲያና የዩክሬን ጦርነት እንደፈነዳ እስከ 3 ሳምንት ድረስ በየዕለቱ ጠያቂ ገርፏል። የእስራኤል ጦር በጋዛ ሰርጥ ላይ ሲዘምትም ለአንድ ሳምንት ያክል ትዕዛዝ ይመጣለት ነበር። የኮቪድ ወረርሽኝ መሸሸጊያ ጥያቄዎችን ለአንድ ወር ያክል አሰልፈዋል። በፈረንጆች 25 ፍላጎት እንዲጨምር ምክንያት የሆነው ደግሞ የኢራን መንግስት በአንድ ሳምንት ውስጥ ኒውክሌር ቦምብ ቀምሞ ለማፈንዳት የሚችልበት አቅም ላይ እንዳለው የአሜሪካ ባለስልጣናት ማወጃቸው ነበር። ለዚህ ነው የቴክሳሱ ፋብሪካ ገበያ ይደራለት። ፋታ የነሳውን ጥያቄ ለማስተናገድ በሰው ጉልበት የሚከናወኑ ስራዎችን ለማፋጠን ወደ ማሽን መሸጋገር ግድ ሆነበት። ፋብሪካው ለ20 ሰዓታት ያህል ያለ እረፍት ይበይዳል፣ ይገጣጥማል። የመሸሸጊያ ሰዓትም በተሻለ ፍጥነት ተሰርቶ ይዘጋጃል።
ምሽጉ ተገንብቶ ከተጠናቀቀ በኋላ የውጭ አካሉ ከሰል ድንጋይ ዝቃጭ ፍሳሽ ይለቀለቃል። በዚህ ቢያንስ ለ150 ዓመታት አፈር ሳይበለው እንዲቆይ ማድረግ ይቻላል። መጠለያ ፈላጊዎች በአስቸኳይ ተሰርቶላቸው ራሳቸውንና ቤተሰቦቻቸውን ከሚፈራ በላ ለማትረፍ ይጣደፋሉ። እያንዳንዱ ዘመን ለባለ ጊዜው የዓለም ፍጻሜ ነውና የዚህ አይነቱ ጥንቃቄ ዛሬ ብቻ አይደለም። አንድ ሁለት ተብሎ ከሚቆጠሩ 100 ዓመታት በፊት ጀምሮ ሰዎችን ከጥፋት የሚታደጉበት መጠለያ መገንባታቸው የተለመደ ነው። ነገር ግን እንደ ዛሬው መሬት ቆፍሮ መሸሸጊያ ቆፍሮ መቅበር አይታወቅም ነበር። በ1860ዎቹ የአሜሪካ እርስ በርስ ጦርነት ወቅት ለአብነት ለነፍሳቸው የፈሩ ሰዎች በአፈር በእንጨትና በአለት ምሽግ የሚገነቡት ምድር ላይ ጉብታ አስመስለው ነው። ሁኔታው የተቀየረው ከ1941 ወዲህ ነው። ከጃፓን ጋር ውጊያ ላይ የነበረው የአሜሪካ መንግስት ዜጎቹ ከምድር ስር ውስጥ የመጠለያ እየተሰራ እንዲሸሸጉ አዘዙ። በተለይ የፐርል ወደብ የባህር ኃይል ማዘዣ በጃፓን አውሮፕላኖች መደብደቡን ተከትሎ ጥንቃቄ ማድረጉ ችላ የሚባል ጉዳይ አይሆንም። በዋይት ሃውስ ቤተ መንግስት በታች የሹማምንት ነፍስ ማትረፊያ የተገነባውም ከዚያ ጊዜ በኋላ በፕሬዝዳንት ፍራንክሊን ሩዝቬልት ትዕዛዝ ነው። ምሽጉ ስልክ መተየቢያ እና ሬዲዮን የመሳሰሉ የቴክኖሎጂ በጊዜው በመታጠቁ እንደ ቁም ነገር ይታይ ነበር። በቀዝቃዛው ዓለም ጦርነት ወቅት ደግሞ አያሌ አሜሪካውያን መኖሪያቸው በቦምብ ቢደበደብ የሚሸሸጉበት ምሽግ በየአቅራቢያቸው ተማሰላቸው። መንገድ ዳር በተሰቀለ ሰሌዳ ላይ ከቦምብ ድብደባ ለመትረፍ መሸሸግ የሚቻልባቸውን ቦታዎች ማመልከት ተለመደ። ጥቃት ሊከፈት መሆኑን የሚያሳውቅ ማንቂያ በድምፅ ማጉያው ስለሚለቀቅ ማንኛውም መደበኛ እንግደኛ አጠገቡ ወደሚገኝ መጠለያ መግባት እንደሚችል ግንዛቤ ጭምር ይሰጥ ነበር። የመንግስት መስሪያ ቤቶች የያዙ ህንፃዎችን መደበቂያ እንዲኖራቸው በሕግ ተወሰነ። መደበቂያው ከኒውክሌር ጨረር የማዳን አቅም እንዲኖረው ነው የተደረገው። ግለሰቦችም በየቤታቸው ጓሮ ለመኖር የሚመቹ ምሽጎችን መገንባት ቀጠሉ። በ1960ዎቹ መጀመሪያ ብቅ ያለው ጄስዊስ የገነባው መጠለያ ግን ጽንሰ ሀሳቡን ወደ ሌላ ደረጃ አሳደገው። በ176 ስኩዌር ኪሎ ሜትር ይዞታ ላይ ከምድር በታች የተገነባው መጠለያ አንድ ቅንጡ ቤት የሚፈልገው ምቾት ሁሉ ያሟላ ነበር። ሌላው ቀርቶ የሚጠቀምበት ሰው ደጅ ያለ መስሎን የሚረዳ መናፈሻ ጭምር ተሰርቶለታል። በ1970ዎቹና 80ዎቹ አሜሪካውያን ከምጽአቱ ቀን ለማምለጥ ቀድመው ሲዘጋጁ ቆይተዋል። የመስከረም አንዱ የአሸባሪዎች ጥቃት ደግሞ ዝግጅታቸው እንዲስፋፋ ምክንያት ሆነ። ምሽግ ማስተናዳቱ ያልሆነላቸው ሰዎች ቢያንስ ከተመረዘ አየር የሚከላከሉበት ጭንብር ነበራቸው። ለክፉ ጊዜ ተሰናድቶ መጠበቅ በአሜሪካውያን ዘንድ አሁን እየተለመደ መጥቷል። ፕሬዚዳንት ትራምፕ በ2016 ለመጀመሪያ ጊዜ ዋይት ሃውስ ቤተ መንግስት እንደገቡ ጥርጣሬ የተሰማቸው በርካቶች ምሽግ ለማስገንባት አቅም ባይኖራቸው እንኳ ለመታጠቅ አልሰነፉም። በተለይ ጥቁር አሜሪካውያን ለጥንቃቄ ይቀድማሉ። ጆርጅ ፍሎይድ በፖሊስ ጭካኔ ከተገደለ ወዲህ የጦር መሳሪያው ግዢው ደራ። ከጥቁር አሜሪካውያን ውስጥ 60 በመቶ ገደማ የታጠቁ ጥቁሮች ዝግጅት ከጨበጣ ግብግብ እምብዛም የሚዘል አይደለም። የምሽጉ ነገር ለጥቂት የናንተ ሀብታሞች የተወሰነ ነው። ነገር ግን አትላስ ኩባንያ አነስተኛ ባለው $20,000 የሚሸጡ የብረት ሳጥኖችን መስራት ጀምሯል። ጠባብ ቢሆኑም በ3 እና 4 ቀናት በጣት ቢቆጠሩ ሰዎችን ማቆየት ይችላሉ። የሚያከማቹት አስቤዛም ጥቂት ነው። ሆኖም ከአደጋ ለማትረፍ አይተናነሱም። አትላስ ይህን የምሽግ ስራ እንደ አንድ መኖሪያ ግንባታ ዘይቤ እንጂ የምጽአት ቀን መጠለያ አድርጎ አይቆጥረውም። ነገር ግን ሀብታሞች አዲስ ቤት ለመገንባት ሲነሱ የብረቱ መጠለያ ቀድሞ ከምድር ወለል በታች እንዲሰራላቸው ያዛሉ። ጥያቄው በየጊዜው እየጨመረ ነው። ወደ ምሽጉ ደረጃ የሚያስገቡት በሮችን ፍጹም ሚስጥራዊ ናቸው። ወደ ምድር ቤት መጠለያ ምንም አይነት የኒውክሌር ጨረር ሾልኮ እንዳይገባ መተላለፊያው የዋሻ ጠመዝማዛ ይሆናል። በዚያ ላይ በየመሃሉ የብረት በር ይኖራል። መጠለያዎቹ ከዋና ጣቢያ ኤሌክትሪክ ቢቋረጥባቸው አይቸገሩም። በፀሐይና በንፋስ ኃይል የሚያከማች የሊቲየም ባትሪ ይገጠምላቸዋል። በነዳጅ የሚሰራ ኃይል ማመንጫም አይቀርም። የምሽግ ወለል ደግሞ ውሃ የሚያጠራቅም ክፍተት ይተውለታል። 4 አባላት ያሉት አንድ ቤተሰብ የዓመቱን 1/3 ያክል የሚጠጣውን የሚታጠብበትን ውሃ አይቸግረውም። ምሽጉ ቢደረስበትና ጠላት ቢገባ ውስጥ ለውስጥ ተሽለክልኮ ለማምለጥ የሚያስችል መተላለፊያም አብሮ ይቀደዳል። አየር እንደ ልብ የሚያመላልስ ቱቦም አለ። ይህ አየር የሚያጣራ ቱቦ የእስራኤል መሐንዲሶች የሚጠቀሙበት ዘዴ የኮረጀ ነው። ከምድር በታች ምንም ያልጎደለ ምሽግ በመገንባት ረገድ የእስራኤልን የሚያክል ጥበብ የለም። ከጎረቤቶቿ ጋር በአይነ ቁራኛ በምትተያየው አይሁዳዊት ሀገር እያንዳንዱ መኖሪያ ቤት የክፉ ቀን መጠለያ መገንባት ሕግ ያስገድዳል። አውሮፓዊቷ ፒተርላንድ 9 ሚሊዮን የሚደርሱ ሕዝቧን ጠቅልሎ የሚደብቅ በርካታ ምሽግ አዘጋጅታለች። የምዕራብ እስያ ሙስሊም ሀገራት ራሱ አሁን ምሽግ እያስፈለጋቸው ነው። ግዙፉን አሜሪካ ኩባንያ አትላስ እየጠሩ ለነገስታት ልዑላን
እና ለመሳፍንት የክፉ ቀን ማሳለፊያ ማሰራት ይዘዋል። በምዕራባውያን የሚጠሉት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ያሰሩት ምሽግ እጅግ ከፍተኛ ገንዘብ እንደፈሰሰበት ይነገራል። በጥቁር ካልንቺ በተባለ ዳር የሚገኝ ቤተ መንግስታቸው 1.3 ቢሊዮን ዶላር የወጣበት ቅንጡ መሸሸጊያ ያለው ነው። 50 ሜትር ያክል ጠልቆ ያረፈ ሲሆን 2000 ስኩዌር ኪሎ ሜትር የሚሸፍን ስፋት ይዘዋል። የውስጥ ለውስጥ መተላለፊያ ተበጅቶለታል። ግድግዳው 40 ሴንቲሜትር በሚደርስ አርማታ የተጠቀጠቀ በመሆኑ ፍንዳታን ይቋቋማል። ፌስቡክን የመሰረተው የቴክኖሎጂ ሰው ማርክ ዙከርበርግ በዋይት ሃውስ ግማሽ ሄክታር በሚደርስ ይዞታው ምሽግ እያስገነባ መሆኑ ይነገራል። ቦታው የራሱ ኃይል ማመንጫና የምግብ አቅርቦት አለው። በአካባቢው የሚገኝ ጎዳናው ወደ ውስጥ ለማየት የሚከለክል ረጅም አጥር ሸፍኖታል። በግንባታው ላይ የሚሳተፉ ሰራተኞችም ምንም አይነት ሚስጥር እንዳያወጡ የሚያደርግ ውል ፈርመዋል። ዙከርበርግ ራሱን ከምጽአቱ ዓለም ጥፋት የሚያድንበት መጠለያ ስለመሰራቱ ሲጠየቅ ተራ ምድር ቤት ነው በማለት ቢያስተባብልም መታመኑ ያጠራጥራል። ከሃዋይ በተጨማሪ በካሊፎርኒያም ሰፊ ምሽግ እያስገነባ መሆኑ ተሰምቷል። የሊንክድን መስራች ሪድ ሆፍማን እያንዳንዱ የናጠጠ ለክፉ ቀን ብሎ ማምለጫ ማዘጋጀቱን አምነዋል። በተለይ ደግሞ ኒውዚላንድ ተመራጭ እንደሆነች ነው የተጠቆመው። የእነዚህ ሰዎች ዝግጅት መነሻ ምንድን ነው? ይመጣል ብሎ የፈሩት ጦርነት ይኖር ይሆን? ባለፉት ጥቂት ዓመታት የሰው ልጅ ወደ ጥፋት ይከታሉ ተብሎ ከሚጠረጠሩ ችግሮች ውስጥ ሰው ሰራሽ ተግባቦት ተጨምሯል። ቴክኖሎጂው ከጊዜ ወደ ጊዜ የረቀቀ መምጣቱ ብዙዎችን አሸብሯል። የኦፕንኤአይ መስራችና ተመራማሪ ኤሊ ቱስክቨር ስጋት ካደረባቸው ሰዎች አንዱ ነው። የኮምፒውተር ተቀማሪዎች ከሰው ልጅ የማገናዘብ አቅም ጋር የሚስተካከል ቴክኖሎጂ ለመፍጠር መቃረባቸውን ይናገራል። ይህ ሰው ሰራሽ ቴክኖሎጂ ስራ ላይ ከመዋሉ በፊት ሁላችንም ወደ መደበቂያ ጉሮናችን ብንገባ ይፈጃል በማለትም አስጠንቅቋል። ሰው ሰራሽ ተግባቦት ስራን በማቀላጠፍና ኑሮን በማቅለል እየተጫወተ ያለው ድርሻ ከፍተኛ ነው። ወደፊት እንደውም ምድርን እየፈተናት ካላሉ የአካባቢ አየር ብክለት፣ ፈውስ ላጣ በሽታና ማምለጫ ለማይታወቅ የተፈጥሮ አደጋ መፍትሄ እንደሚያስገኝ ይታመናል። ነገር ግን ማስተዋል የተሳነው ወይም ዲያብሎስ ያደረበት ግለሰብ ለክፉ ቢያስተጣጥቀው ምድሩን ወደ ፍራሽ ክምርነት ሊቀይራት እንደሚችል ይፈራል። ቴክኖሎጂው በዳበረ ቁጥር ራስን በራሱ እያጎለበተ ለሰው ልጅ ባይታዘዝ ምን ይመጣ የሚለው ጥያቄ ለጊዜው መልስ የለውም። አንዳንድ ተመራማሪዎች ግን የሰው ልጅ አእምሮ ካለው ደቂቅነት አንጻር ቴክኖሎጂው የቱን ያህል ቢዘምን እንደማይገዳደሩ ይደመድማሉ። የሆነው ሆኖ የዓለም መፈጸሚያ አሁን ባለው ትውልድ ዘመን ይሆን ብሎ መናገር ከባድ ነው። ከተፈጸመ ደግሞ የጠገበ ሀብታም ያካበቱ ሰዎች ማምለጫ በጅተዋል። በተለይ የቴክኖሎጂ ኩባንያ ባለ ንብረቶች ምድሪቱ ከርስ ውስጥ ቅንጡ መደበቂያ ገንብተዋል። በአጠገባቸው የምታልፍ ትንኝ ሳትጠጋ መስተው የሚጡ አንጋሾችም እየቀጠሩ ይገኛሉ። ማህበረሰብ ጥፋት እንደማይቀር ያመኑት የአማዞን ጄፍ ቤዞስ፣ የቴስላው ኤለን ማስክ እና የፌስቡክ ማርክ ዙከርበርግ በቀዳሚነት ይጠቀሳሉ። ሀብታቸውን ቢትኮይን በበሰለ መንገድ ስለማስቀመጥም ያስባሉ። ከአሜሪካ ሃዋይ ግዛትና ከኒውዚላንድ የትኛው የተሻለ መደበቂያ ቦታ ስለመሆኑ ይመራመራሉ። በእርግጥ ብዙዎቹ ኒውዚላንድ ይመርጧታል። ነገር ግን እንደፈሩት ዓለም ቢፈጸም ከማን ጋር እንዴት ይኖራሉ? ገንዘባቸው መቼም ማህበረሰብ ኑሮ ዋጋ ሲሰጠው ነው ሊያገለግል የሚችለው። ገንዘቡ መናኛ ከሆነ በኋላ እንደው ለጠባቂዎቻቸው ምን ይከፍላሉ? እነሱም ቢሆኑ ነገሩ ካሁኑ አሳስቧቸዋል። በምሽግ ውስጥ አንጋሾቻቸው የማይደርሱበት ሌላ የአርማታና የብረት መሸሸጊያ ሊያሰሩ ነው። አንዳንዶች ባንኮቻቸው አንገት ላይ የሚገጠም የኤሌክትሪክ ንዝረት አመንጪ ሸምቀቆ ማሰር የተሻለ አማራጭን እንደሚሆን ያስባሉ። መቼም የትኛውም ያክል ቢቸገር እንደ ውሻ በሸምቀቆ ታስሮ የሚቀመጥ ጡንቸኛ ሰው ይኖር ይሆን? የአሜሪካዋ ካንሳስ ግዛት የጋራ መሸሸጊያ ከርሰ ምድር ቅንጡ ምሽግ ተሰርቶባታል። ቦታው ቀደም ሲል ለሚሳኤል ማስወንጨፊያ ተብሎ የተቆፈረ ነው። ጠቀሜታው ሲበቃ ግን ወደ ግል ርስትነት ተቀይሯል። የተረከቡት ሰዎችም 75000 ያክል ሰዎችን ለ5 ዓመታት ያለምንም ችግር ማቆየት የሚያስችል ምሽግ ገነቡበት። ወደ ታች በደረጃ ተከፋፍሎ የተቀበረው ምሽግ በነፍስ ወከፍ ከ1 እስከ 5 ሚሊዮን ዶላር ገደማ ያስከፍላል። የተገነባበት አካባቢ በምስጢር የተያዘው ምሽግ የፊልም መመልከቻ አዳራሽ፣ የስፖርት ማዘውተሪያ መዋኛ አለው። በእያንዳንዱ ክፍል መስኮት የመሰለ ሰሌዳ ይገኛል። ይህ ሰሌዳ ከደጅ ያለውን እየተመለከቱ በአንድ ቦታ ታሽጎ ያለመኖር መንፈስን ለመፍጠር ነው የታሰበው። በተቀበረው ህንፃ ላይ የላይኛው ወለል ዙሪያ መስታወት መሰል ሰሌዳ ተገጥሟል። ኒውዮርክን የመሰሉ ከተሞች የዚህ አይነቱ ክፍል አካባቢን ከላይ ወደታች ጠቅልሎ ያሰቃኛል። በዚህኛው ምሽግም የታሰበው ተመሳሳይ ነው።
ድብቁ የቢሊዮነሮች ማመልጫ ህልውናቸውን ከመጠበቅ ባለፈ መጨረሻውን የቅንጦት ህይወት ያካትታል። በገንዘባቸው የማይደረስበትን ውድ ዋስትና ይገነቡበታል። የቴክኖሎጂ ኩባንያዎች ባለቤቶችን ከፊቱን የሚመራው ማርክ ዙከርበርግ በ270 ሚሊዮን ዶላር በሃዋይ የገነባው ምሽግ ከልክ ያለፈ ጥንቃቄ ተደርጎበታል። ውስጥ የተዘረጋው መተላለፊያ በራሱ በቀላሉ የሚደረስበት አይደለም። ዓለምን ለማስተሳሰር ፌስቡክን ፈጥሮ እሱ ሊነጠር አኮብኩቧል። የፔፓል መስራች ፒተር ፒል ለክፉ ቀን ማረፊያ ባጫት ኒውዚላንድ ሰፊ የመሬት ይዞታ ገዝቶ ግንባታው የጀመረው የረጋ መንግስት ስላላትና ከዓለም አቀፍ ችግር ጋር የሚያገናኝ ርቀት ላይ ስላለች ነው። ካሊፎርኒያና በሌሎች አካባቢዎች በርከት ያሉ ምሽጎችን አዘጋጅቷል። ለጥፋት ቀን ስለመዘጋጀት አስፈላጊነት በአደባባይ ይናገራል። ራሱ በሰፊ የሚሳተፍበት የሰው ሰራሽ ተግባቦት የሚያመጣው ጣጣ ከወዲሁ ያሰገዋል። የአማዞኑ ባለቤት ጄፍ ቤዞስም አያሌ ሀገራትን አስቆፍሯል። በአንዳንዶቹ መሸጋዎች የግል አውሮፕላን ማሳረፊያ ጭምር ይገኛል። የኦራክል ኮርፖሬት መስራች ሌሪ ኤሊሰን በ300 ሚሊዮን ዶላር ከሃዋይ ደሴቶች ጋር አንዷን ገዝቷል። 3000 ሰዎች በሚኖሩበት ደሴት ብቻውን መንግስት ነው ማለት ይቻላል። ቶም ክሩዝ እና ኪም ካርዳሽያን የመሳሰሉ እውቅ ሰዎችም ሰልፉን ተቀላቅለዋል። የምሽግ ግንባታው መኖሩ በሕግ በማይታወቁ ኩባንያ ባለቤትነት ይከናወናል። የምሽግ ፍላጎት እየጨመረ በመምጣቱ አሁን ግዙፍ የሥራ መስክ ሆኗል። ከዚህ ቀደም የአሜሪካ ሰራዊት የተጠቀምባቸው ሰፋፊ ቦታዎች ወደ ቅንጡ መደበቂያ ተቀይረዋል። ቦታዎቹ ቀድሞውንም ጠላት ከሰማይ የማያቸው ግዙፍ የውጊያ መሳሪያዎች በመደበቅ ጥልቅ ጉድጓድ ተቆፍሮ በአርማታ የተሸፈነባቸው ናቸው። በዳኮታ ለአብነት 5 ቤተሰብ የሚያቆይ ምሽጎች የተሰሩ በተተው የጦር ሰፈር ነው። ጀርመን የቢሊዮነሮች ተመራጭ ሀገር ናት። መሬቱ አለታማ በመሆኑ ጥሩ ምሽግ ቦርቡሮ ለመደላደል ይመቻል። የቢሊዮነሮች ፍላጎት ግን እልፍ አላፍ ነው። በእርግጥ ገንዘብ በገፍ ስላላቸው ይሁን ያሉት ይደረግላቸዋል። የሄሊኮፕተር ማሳለፊያ ዋሻ ያሰራሉ። በዋሻ ሰርጓጅ መርከብ የሚቀዝበት ወይም አላቸው። የሕክምና ክፍል ከተሟላ መገልገያ ጋር ያሰሩም አልታጡም። የሚያክሙ ሮቦቶችም ተዘጋጅተዋል። መረሳት የሌለበት ምሽጎቹ የሚፈስባቸው ገንዘብ አያሌ መሆኑ ነው። አነስተኛው እስከ $20,000 ይፈልጋል። የተሟላ የቅንጦት ቤት የመሰለው $1 ሚሊዮን ይጠይቃል። የመጨረሻውና ምንም ነገር አይቅርብኝ ብሎ የሚያስገነባ ሰው ደግሞ ከ10 እስከ $20 ሚሊዮን ማውጣት ይጠበቅበታል። ምሽጎቹ የሚሰሩበት ዕቃ ውድ ነው። ፍንዳታን እንዲቋቋሙ ታስበው የሚገጠም በር ብቻውን $1 ሚሊዮን ሊያስወጣ ይችላል። ምሽጎቹ ከተሰሩ በኋላ ማስተዳደሩም ከፍተኛ ወጪ አለው። ንጽህናቸውን፣ ደህንነታቸውን ይጠብቃል። ምግብ በየጊዜው ይቀየራል። መብራት፣ ሙቀትን፣ ፍሳሽ የመሳሰለው ስርዓትም የባለሙያ ክትትል ይደረግበታል። እንደፈሩት በዓለም ላይ ጥፋት ከወደቀ እነሱ ያመልጣሉ፣ የገንዘባቸው ግን ዋጋ አይኖረውም። ስለዚህም እንደሚያዋጣ ያሰቡትን ወርቅ እየገዙ በዚያው በምሽጉ እያከማቹ ነው። አስገራሚው ነገር ቢሊዮነሮች ራሳቸው ባመጡት ችግር ስጋት ወድቆባቸው ሊሸሹ ማቆብቆባቸው ነው። እነሱ ከልክ በላይ ሀብት አገብሰዋል። የአንዱ ወረት ብቻ የ3 እና 4 ሀገራት ድምር ዓመታዊ ወጪን መሸፈን ይችላል። ለሀብት ስርጭት አድሏዊነት ምክንያት ተደርገው ይተቻሉ። ዓለምን ያጠፋታል ተብሎ የሚፈራው የአካባቢ አየር ብክለት ምክንያት ናቸው። ከቁጥጥራቸው እንደሚወጣ የገመቱት ሰው ሰራሽ ተግባቦትም ያጎለብታሉ። የምድራችን መስተጋብር ተዛብቷል። መንግስታት ተዳክመው ግለሰቦች ፈርጥመዋል። የዚህ መነሻ እነሱ ተሳትፎ ወይም ውሳኔ ስህተት ነው። ዛሬም ቪዲዮን እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን ከወደዱት ላይክ፣ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንዲህ የሚያስገርም እና የሚያስደንቅ ቪዲዮ ስለቅ መልእክት ሊደርሳችሁ እና የክስተት ዩቲዩብ ቻናል የ10,000 ሰብስክራይበር ጉዞ ቤተሰብ አባል ለመሆን ሰብስክራይብ አድርጋችሁ ደውል ምልክቷን ተጫኗት።